ሶ አብዛኛዎቹ ኮንቴንት የማይጀምሩበት ምክንያት ምን እንደሆነ ታውቃላችሁ? እውቀት ስለሌላችሁ አይደለም። አንድና አንድ ነገር ካሜራ ስለሚፈሩ። ከናንተ በእውቀት ያነሰ፣ ከናንተ በታለንት ያነሰ፣ ከናንተ በችሎታ ያነሰ ሰው ፎሎወሮችን ያፈራል፣ የራሱን ብራንድ ይገነባል፣ የራሱን ኤጀንሲ ዴቨሎፕ ያደርጋል። ከናንተ በንግግር ችሎታም ያነሰ ሰው በ2026 ኢንተርኔት ላይ ለመውጣት ራሳችሁን ዝግጁ ካላረጋችሁ በፍጥነት ያደገ ባለ ኢኮኖሚ ውስጥ ወደ ኋላ ለመቅረት የወሰናችሁ ነው ማለት ነው። ለምን መሰላችሁ? አሁን የራሳችሁን ቢዝነስ ቢልድ ያደረጋችሁ ከሆነ ጀስት ከካሜራ ጋር በጣም ፍሬንድሊ መሆን አለባችሁ። ሶ ለምን ይመስላችኋል ዓለም ላይ የምታውቋቸው ምንም ሶሻል ሚዲያ አካውንት ሳይኖሯቸው ህይወታቸውን ለዘላለም ማኖር የሚችሉ ሰዎች ወደ ሶሻል ሚዲያ እየመጡ ያሉት? ምክንያቱም ፐርሰናል ብራንድ በዚህ ዘመን በጣም ኢምፖርታንት እንደሆነ በደንብ የተረዱ ናቸው። ለዛ ነው የዲጂታል ማርኬቲንግ ቲምን ቀጥሮ ያሰሩ ያሉት። ይህን ስላችሁ ባይዘወይ የራሴም ኤጀንሲ አለ። ይሄንን ማድረግ የቻልኩት መንገድ ቢኖር ካሜራ ሳልፈራ እስኪሉ አለኝ እውቀቱ አለኝ በሚለው ሳልመታ ዝም ብዬ በዚህ ነገር ላይ ገብቼ ማውራቱን ትሬን ማድረጉን እስኪል መማሩንም ራሴን ዴቨሎፕ ማድረግ ስለቻልኩኝ ሶ ዛሬ በዚህ ቪዲዮ የካሜራ ፍርሃታችሁን እንዴት ማስወገድ እንዳለባችሁና እንዴት እንደምታስወግዱ ነግራችኋለሁ። እስከ መጨረሻ ማየታችሁን እንዳትረሱ። ሶ ካሜራን እንደ መድረክ ማየት፣ ይሄኛውን ፖይንት ባይዞ ማቆም አለባችሁ። ካሜራ መድረክ አይደለም። ካሜራ ለእናንተ 24 ሰዓት እናንተ ተኝታችሁም ያላችሁ፣ እናንተ እየተንቀሳቀሳችሁም ያላችሁ፣ እናንተ ስታስቡ ሳታስቡም ለእናንተ ራን የሚያደርግ ሰራተኛ በሉት። ስለዚህ ብዙዎቹ አሁን ምንድነው ካሜራ ወይም ቪዲዮግራፊ ወር ቲክቶክ ጀምራለሁ ሲል የሚያስበው ካሜራን እንደ መድረክ ነው። ላይክ በመቶ ሺህ የሚቆጠሩ ሰዎች ፊት ለፊት መጥቶ ማውራት እንዴ ነው 100 ሺህ ቆሞ ሰላም ጋይስ እንዴት ናችሁ ምናምን ብለው እንደ ማውራት ነው የሚቆጥሩ። ጋይስ ሪሊ እስኪ አሁን እንሰብ ከተባለ እኔ አሁን ያለሁት እዚህ ዶርም አንዱ ካሜራ ፊት ለፊት አለ፣ እኔ ያለው እዚህ ደን ራይት። ስለዚህ እዚህ ጋር እኔ ማስበው ካሜራን እንደ መድረክ አላስቡ፣ ጀስት እንደ ሰራተኛው ነው ማስበው። እናንተን ደግሞ ማየው ሪሊ የኔ ሳፖርት የሚያስፈልግ ወጣቶችን ነው ማየው ከዚህ ካሜራ ጀርባ። ዘጽት እናንተ ይህን ቪዲዮ በምታዩበት ሰዓት በኤኒ አክቲቪቲ ውስጥ ልኖር ይችላሉ፣ ተኝቼ ልሆን ይችላለሁ፣ የሮትኩኝ ልሆን ይችላለሁ፣ ኦር ሳምዌር ከክሊንቶች ጋር ጀስት ኮንቨርሴሽን ውስጥ ልንሆን እንችላለን። ግን ይሄ ቪዲዮ እኔ ተኝቼም ያለሁት እኔ ኤኒ ፍለስ ሁኜም አክቲቭ ነው የሚሆነው። ዘጽት ስለዚህ ካሜራን እንደ መድረክ አትዩ። ይሄኛው ነው የብዙዎቹ ችግር። እንደ መድረክ ሳይሆን ማየት ያለባችሁ 24 ሰዓት ለእናንተ የሚሰራ ነው። እናንተ የምትለቁት ፕሮሞሽን 24/7 ነው አክቲቭ የሚሆነው። ኢትዮጵያ ውስጥ ሶሻል ሚዲያ ላይ መታየት እንደ አንድ አደገኛ ነገር ነው የሚቆጠረው። እውነታውን እንነጋገር። ካሜራ ላይ መታየትን የምትፈሩ ከሆነ ብዙዎቻችሁ የምታስቡት እንዲህ ነው፣ ጓደኞች የምንል ይሁን ሰው ቢስቁብኝስ፣ ልምድ የሌለኝ ብመስልስ እና ይታዬ ምናምን ሉኬ እንዲህ ከሆነ ሰው ቢስቅብኝ ብዙ ነገር ነው የምትወስዱ። ግን አንድ እንድትረዱ የምትፈልገው በራስ ኤክስፒሪየንስ ያገኘሁትን ነገር ልንገራችሁ። አሁን የሚስቅባችሁ፣ አሁን የሚጫወትባችሁ፣ ልምድ እንደሌላችሁ የሚያውቁባችሁ ሰዎች ከ3 ዓመት ከ4 ዓመት በኋላ የራሳችሁን ሪል ቢዝነስ ቢልድ ካረጋችሁ በኋላ ቅጠረኝ ብለው ሊመጡ ይችላሉ። ኦኬ ካሜራማን አድርገኝ፣ ኦኬ ኤዲቲንግ ሳይዱን እሺ በምን ልርዳ ብሎ ሊመጡ ይችላሉ። ጋይስ አንደርስታንድ እንድታረጉ የምፈልገው ይሄኛውን ፖይንት ነው። ኢትዮጵያ ውስጥ መታየት ማለት ላይክ እንደ ባሽታ ነው የሚቆጠረው። እንዴት ነው ኢጎቲስቲካል እንደሆናችሁ፣ ላይክ አዋቂ ነኝ በይ የሆናችሁ፣ ላይክ እንዴት ነው አንደርስታንድ አድርጋችኋል ብዬ አስባለሁ። ሀፋፉን እስከምታሸንፉ ድረስ ጀስት ሰዎች የሚያምናችሁ በኔጌቲቭ ወይ ነው። እስቲ ፋስት ቪዲዮ አንድ ላሳያችሁ። ይሄኛውን ቪዲዮ እዩት። እንዴት ለኢንትራንስ ራሳችንን እናዘጋጅ? ኢንትራንስ እንዴት ነው የምንዘጋጀው በአንድ ዓመት ውስጥ? እናም 2017 ኢንትራንስ ኤግዛም ተፈታኞች በዚህ አንድ ዓመት ውስጥ ምን አይነት ስቴዲ ፕላን
እዚህ ጋር ቪዲዮ ላይ እንደምታዩት ከሆነ እኔ መጀመሪያ ታይም ኮንተንት ስጀምር ነው። አሁን ኦልሞስት ወደ 200 ኮንቴንቶችን ወይም ቪዲዮዎችን እዚህ ዩቲዩብ ቻናል ላይ ለቅቄያለሁ። እያንዳንዱ ቪዲዮ የኔ ዊን ናቸው። እያንዳንዱ ቪዲዮ የኔ ኮንሲስተንሲን ያየውበት ምን ያህል መጓዝ እንደሚችል ያየውበት ነው። እነዛ ቪዲዮዎች አሁን ለኔ ኮንፊደንስ ነው የሚሰጡት። ያ ለኔ ኮንፊደንስ ያመጣው ነገር ቢኖር ጀስት በአንድ ዕለት ተነስቼ ስላወራሁት ምናምን አይደለም። በየቀኑ ሳደርገው ቆይቻለሁ ይሄን ነገር ለ2 ዓመታት። ሪሊ እኔ እንዲህ አልነበርኩም ከ2 ዓመት በፊት። መጀመሪያ ያለባችሁን ነገር ጀምሩ እንጂ የሰዎች ምልከታ እንዲያቆማችሁ እንዳታደርጉ። ግን አንዴ ካሸነፋችሁ በኋላ ቅጠረኝ ብለው የሚመጡ እነሱ ናቸው የመጀመሪያዎቹ ሰዎች። እዚህ ጋር ደግሞ እንዲህ አይነት ጥያቄ ልጠይቁ ትችላላችሁ። እሺ ልክ ነው ያልከው። እኔ እኮ ባይዞ እስካሁን ድረስ ያልጀመርኩበት ምክንያት ምን እንደምል ስለማላቅ ነው ልትሉ ትችላላችሁ። ትክክል ናችሁ። ምክንያቱም እኔም ስጀምር ከዓመታት በፊት እንዲህ ነበርኩ። ምን ልስራ፣ ምን ብዬ ላወራ በሚል ምክንያት ብቻ ማለት ነው ብዙ መንገድ ሂጃለሁ። አኒሜሽን ቪዲዮ ሂጃለሁ፣ ኤዲቲንግ ማስተማር፣ ይሄ ኢንቫይቲንግ የሚባለው ነገሮችንም ማስተማር እፈልግ ነበር። በቃ ስለምፈልገው ባይዛ አድርጌዋለሁ። ፋይናሊ እነዛ ነገሮች ሻዶ ኦፐሬቲንግ ቢዝነስ እንደሆኑ አንደርስታንድ አድርጌ ይሄኛውን ዶክመንቴሽን ቻናል አድርጌ የከፈትኩት ነገር ቢኖር ግን አንድና አንድ ነገር የምላችሁ ነገር ቢኖር በ2026 የኖራችሁ ከሆነ አንድን ነገር አዲስ ክሬት አታደርጉ። ምን ያልኳችሁ መሰላችሁ? በዚህ ሰዓት ሶሻል ሚዲያ ላይ መውጣት ከፈለጋችሁ ከመሬት ክሬት የምታደርጉት ምንም ነገር የለም። እኔም ያኔ ይሄንን ነገር ሰው ቢነግረኝ እለዋለሁ። በይዞ በጣም የምመኘው ነገር ነው ሰው ቢነግረኝ ይሄኛውን ቲፕ። አንድን ነገር አንድን ሀሳብ ከመሬት አንስታችሁ ቢውልድ አታደርጉ። የምታረጉት እንዴት መሰላችሁ? ኦልሬዲ ኒቹ ላይ ገብቶ እየሰራ ያለ ሰው ካለ በደንብ ይዩት። 3 ሰዎች ምረጡ። ከዛም እነዛን 3 ሰዎች ቻናላቸውን ሊንክ ወስዳችሁ ጄሚኒ ኤአይ ላይ አፕሎድ አድርጉ። ክሬተሮቹ ራሱ ሪያላይዝ ያላረጉት ጋፕ ካለ ጄሚኒ ኤአይን ጨቅጭቁት። ከዛም ያንን ሀሳብ ላይ ብቻ ፎከስ አድርጉ። ከዛም የራሳችሁን ብራንድ መገንባት ትችላላችሁ። that's it right። አውቶሜሽን ቻናልም ለመጀመር ኦልሬዲ ኒች ላይ ያሉትን ሰዎች ምረጡ። ከዛም እነዛን ሰዎች በደንብ አጥኑ፣ ጋፋቸውን ቼክ አድርጉ። ማርኬት ጋፉን ብቻ ቼክ አድርጉ። ከዛም ያንን ነገር በራሳችሁ ወይ ክሬት አድርጉ። በዚህ ጀነሬሽን ላይ በይዘው በጣም የተመቸኝ ነገር ቢኖር አይዲያ ሊጠፋባችሁ ይችላል፣ ግን አይዲያው ኦልሬዲ እዛ አለ። ዳይሬክሽን ሊጠፋባችሁ ይችላል፣ ዳይሬክሽን ኦልሬዲ እዛ አለ። መፈለግን እናንተ ከጀመራችሁ በኋላ መልሳችሁን ታገኛላችሁ። ኤአይ ሰፖርት ተጠቀሙ ለኤኒ ቶፒክ፣ ለኤኒ ኤኒቲንግ። ኤአይ ኢዝ the best on earth። እናም ሀሳብ አስተያየት ኦር ኤኒቲንግ እዚህ ጋር መጠየቅ የምትፈልጉት ነገር ካለ ኮመንት ላይ ሀሳባችሁን ጻፉ። አሁን ሰበባችሁ ትንሽ የቀነሰ እዚህ ጋር እንደሚመጣ እርግጠኛ ነኝ 100%። ምንድነች እቺ ኢኩዊፕመንት? እኔ እኮ አሪፍ ስልክ የለኝም፣ እኔ እኮ አሪፍ ስታንድ የለኝም፣ ኢቭን ጊምቤል እኮ የለኝም ልትሉ ትችላላችሁ። ማይ ጋድ እኔ እኮ ባክግራውንዱ ራሱ አያምርም፣ ከፋሚሊ ጋር ነው የምኖረው ልትሉ ትችላላችሁ። ጋይስ ልጠይቃችሁ፣ ቲክቶክ ላይ የምታዩቸው ሰዎች ሪሊ ባክግራውንዳቸውን ቼክ አድርጋችኋል? ሞስት ኦፍ ዘ ታይም እናንተ እኮ ፎከስ የምታደርጉት የኛው ላይ ነው። ንግግራቸውና ለእናንተ የሚሰጡት ቫልዩ እና ምን ያህል አዝናናኝ እንጂ ሪሊ ፕሌሳቸውን ቼክ አድርጋችኋል? ሳብኮንሽስሊ ኤኒታይም። እሱ ነው ፋክቱ። ኢኩዊፕመንታችሁ ስቱዲዮ ሊሆን ይችላል፣ ኢኩዊፕመንታችሁ ካሜራ ሊሆን ይችላል፣ ኢኩዊፕመንታችሁ ኤኒቲንግ ሊሆን ይችላል። ግን ህልማችሁ they don't care about your excuse ነው የምላችሁ። ይህንን ያያችሁ ነው ያደኩኝ። እኔ ስጀምር እንዴት ነበር? ይሄኛውን ካሜራ አይታችኋላ? ይሄኛ ነበር፣ ከዛ ይሄኛው ነበር። እናንተ ህልማችሁ ላይ ብሊፉ ካላችሁ፣ እምነቱ ካላችሁ ፈጣሪ እናንተን ሰፖርት የሚያደርጋችሁን ሰዎች በዙሪያ ሊያቆም ዝግጁ ነው። እናንተ ስቴፑን ብቻ ብላችሁ አንድ ብላችሁ ጀምሩ እንጂ በማይሆን ምክንያት ራሳችሁን ሊሚታችሁን፣ ፖቴንሻላችሁን፣ ታሌንታችሁን ላለማውጣት አትሞክሩ። ሪሊ በጣም ፖፕ ያደረጉ ያሉ ኮንቴንቶች
ጀስት በጣም ሃይሊ ስክሪፕትድ የሆኑ ቪዲዮዎች አይደሉም። በጣም ሃይሊ ይሄ ብዙ ቲሞችን ያካተተ ማርኬቲንግ አይደለም። ብዙ አውዲየንሶችን ያገኘ ያለው ጀስት በጣም አውተንቲክ የሆነ ሪሌሽናል ከአውዲየንሱ ጋር ሼር ያደረገ ያለ ነው ዊን ያደረገ ያለው። እሱን ደግሞ እናንተ ቲክቶክ ላይ እዚህ ዩቲዩብ ቻናል ላይም ኤኒ ቦታ አይታችሁ ልትሆን ትችላላችሁ። ስለዚህ ጋይስ ኢኩዊፕመንት የእናንተ ምክንያት መሆን የለበትም ወይ ሰበብ መሆን የለበትም። ሰበባችሁ ጀስት እዚህ ጋር ነው ያለው እንጂ ዴር ኖት ሪሊ ዩር ሰበብ። እናም ደግሞ አንድ ነገር የእናንተ ድሪም is don't care about your excuse አለኝ የለኝም ስላላችሁ ድሪማችሁ ኬር የሚያደርግ ይመስላችኋል? ኖ they don't care about your excuse። ስማርት ስልክ ካላችሁ በዛ ጀምሩ። በኤኒ ሚንስ ካፍካት እኮ በጣም ስትራግል ያደረገኝ ነው ካላችሁ ሌላ ፕላትፎርም ፈልጓ። በጣም ሲምፕል እዚህ የሆኑ ፕላትፎርሞች አሉ እኮ። ሶ እዚህ ጋር ሰበባችሁ ጀስት የቀነሰ እዚህ ጋር ይመጣል ፐርፌክሽን። ይሄ ስትጀምሩ ከእናንተ ኤክስፔክት የምታደርጉት ነገር ነው። ግን የመጀመሪያውን ቪዲዮ ስሰራ አስታውሳለሁ አይ ኒድ ፐርፌክት እንዲሆን ፈልጋለሁ። ኤዲቲንጉም ንግግሩም ምናምን ግን ስጀምሮ የነበረኝ ጀስት የመጀመሪያ ሞዴል እንደሆነ አሁን የተረዳሁት ነገር ቢኖር ምን መሰላችሁ? ሪል ፒፕል ኢዝንት ፐርፌክት ፐርፌክት ፒፕል ኢዝንት ሪል። ፐርፌክሽን በሂደት የሚመጣ ነገር ነው። የንግግር ችሎታችሁ፣ በነገሮቹ ላይ ያላችሁ እውቀትም፣ ግንዛቤ፣ ሪያክሽንም በሉት እና ኮምፓሪዘን ይሄ መነጻጸርም በሉት ምንም ነገር ኢት ኢዝ ጀስት የጊዜ ጉዳይ ብቻ ነው። እንደዛ ነው የሶሻል ሚዲያ እድገታችሁ። ሌላው ደግሞ ማወቅ ያለባችሁ ነገር ቢኖር የመጀመሪያ ቪዲዮአችሁ ሰዎችን ለማስደነቅ ኦር ሰዎችን በጣም ኢንክሬዲብል የሆነ ሪዛልት እንዲያመጡ መርዳት መሆን የለበትም። ፐርፌክሽን ሲባል ኢንክሬዲብል ሪዛልት ወር ፈጣን የሆነ ለውጥ እንዲያገኙ ማርዳት አይደል መሆን የለበትም። አድርጉት፣ ግን ያን ያህል እንደዛ አድርጋችሁ እንዳትሰሩ። የመጀመሪያ ቪዲዮአችሁ ጀስት አውዲየንሳችሁን ለማወቅ መሆን አለበት። በቃ የራሳችሁንም ለውጥ ኮንፊደንሳችሁን፣ የንግግር ስታይላችሁን እና አቀራረባችሁን እና ማርኬቱ የሚሰጣችሁን ሪያክሽን ለማየት መሆን አለበት እንጂ ይህን ያህል ታይም አጠፋው ስለዚህ ቫይራል መውጣት አለበት ብላችሁ ኤክስፔክት እንዳታደርጉ። ሌላው ደግሞ በሁለት ዓመት ውስጥ ለውጥ ይኖረዋል ብላችሁ ኤክስፔክት እንዳታደርጉ። መቼም እኔ አስታውሳለሁ የመጀመሪያ ቪዲዮ ዩቲዩብ መስራት ስጀምር ገና 11 አካባቢ 12 አካባቢ ሆኜ ስጀምር ከዚህ ዓመት መጨረሻ በኋላ ዩቲዩብ ቻናሌን ሞኔታይዝ አደርጋለሁ። ሶ ዩቲዩብ ፌ ያደርገኛል። ለካ የተረዳሁት ነገር ቢኖር 10 ዓመት ሰርቶ ስቲል ምንም ለውጥ ያላዩና ከ10 ዓመት በኋላ በጣም ሶሻል ሚዲያን ዶሚኔት ያደረጉ ያሉት ሲስተም የገነቡ በጣም ትላልቅ ሰዎች እንዳለው ሳቅ ለካ በጣም ብዙ ጌም ነው የቀረኝ ነው የምለው። ስለዚህ ታይሙ በጣም ሌስ እንዲሆን እንዳትፈልጉ፣ ቀስ በቀስ ተማሩ። ግን የመጀመሪያ ቪዲዮአችሁ ለራሳችሁ ለኮንፊደንሳችሁና ማርኬቱን ቼክ ለማድረግ መሆን አለበት። ዛትስ ኢት። ወደ ኔክስቱ እንሂድ። እሺ እዚህ ጋር ወደ ቢዝነሱ ሳይስ እንሄዳለን ማለት ነው። ሶ እዚህ ጋር በጣም ሶሻል ሚዲያ ላይ ለመውጣት ዝግጁ ከሆናችሁ ማወቅ ያለባችሁ ወሳኝ ፖይንት ምንድነው? እሱ በቅርቡ አንድ ያነበብኩት ሜሴጅ አለ። ምንድነው እሱም እንዲህ አለ ልጁ፣ ሶሻል ሚዲያ ላይ በጣም ፌመስ ነኝ፣ ፊትን ካሳየው ታውቀኛለህ። ሰዎች የሚያስቡት እኔ ሀብታም እንደሆንኩኝ ብር እንዳለኝ እና በጣም ፈንሲ የሆነ ልብስ ስለምለብስ ብር ያለኝ ይመስላችኋል። ግን ሪሊ እኔ ብር የለኝም። እዚህ ጋር እንድትረዱ የምፈልገው የፋውሊዝም ፋሚሊዎች ሶሻል ሚዲያ ክሬተር ስትሆኑ እናንተ ክሬተር ብቻ ናቸው። እዛ ቲክቶክ ላይ የምታውቋቸው ብዙ ክሬተሮች እዚህ ጋር ነው ሚስድ የሚያደርጉት። እነሱ እንዴት ከአውዲየንስ ጋር ሪሌት መሆን እንዳለባቸው ያውቃሉ። እንዴት ፌመስ መሆን እንዳለባቸው፣ ያንን ፌመስነት እንዴት ማስቀጠል እንዳለባቸው ያውቃሉ። ግን ሪሊ እንዴት ቢዝነሱን መስራት እንዳለባቸው አያውቁም። ይችኛይቷ ፖይንት በጣም በአግባቡ እና በጥንቃቄ መጫወት ያለባችሁ ወሳኝ ፖይንት ነች። ታዋቂ ሆናችሁ በጣም ብዙ ሰው ያውቋቸዋል ማለት ባንክ አካውንታችሁ በጣም ያድጋል ማለት አይደለም። ቲክቶክ ላይም አይታችሁ ልትሆኑ ትችላላችሁ። ኢን ሚሊዮን ቪው ያገኙ ባንክ አካውንት ያላደጉም የሚሉ ቲክቶከሮች ክሬተሮች አሉ። ሶ
እናንተም ማወቅ ያለባችሁ ነገር ቢኖር ሶሻል ሚዲያ ኢንፍሉዌንሰር መሆን ወይም ክሬተር መሆን ማለት ቢዝነስማን መሆን ማለት አይደለም። ስለዚህ ምን እንድታረጉ የምፈልገው ነገር ቢኖር ያንን የሰራችሁ በሳይድ ቪዲዮ ኤዲቲንጉን ማስተማር፣ ከዛም ባለፈ የራሳችሁን ኤጀንሲ ከፍታችሁ በምትሰሩት ቶፒክ ላይ ሌላ ሰዎችን ሰር ማድረግ የሚችል ኤጀንሲ መክፈት አለባችሁ። ሶ that is the important point ማወቅ ያለባችሁ ነገር። ስለዚህ የናንተ ክሬተር ስትሆኑ ካሜራ ላይ ፕሬዘንት ማድረግ ብቻ አይደለም የናንተ ስራ፣ ችግር ፈቺ መሆን አለበት። ዲጂታል ላይ ብዙ ነገሮችን ሶልቭ ማድረግ መቻል አለበት። ስኪልን ቢልድ ማድረግ መሆን አለበት እና ማርኬቱን ራሱ በጣም ቼክ አድርጎ አንደርስታንድ አድርጎ ሶሉሽኑን ፕሮቫይድ ማድረግ የሚችል ጀስት ቻናል ሊኖራችሁ ይገባል። እሷን ፖይንት አንደርስታንድ አድርጉ። ክሬተሮች ቢዝነስማን አይደሉም። they are creator ክሬት ማድረግን እንጂ እንዴት ቢዝነስን ራን ማድረግ እንደሚችሉ አያውቁም። ሚሊዮን ፎሎወር ሊኖራቸው ይችላል፣ ግን ስቲል አካውንታቸው ዜሮ ሊሆኑ ይችላል። ክሬተር ሆናችሁ እንደ ቢዝነስማን ማሰብ ስትጀምሩ የራሳችሁን ብራንድ ወደ ኤጀንሲ መቀየር ትችላላችሁ። በዛ ፎሎወራችሁ ትንሽ ሊሆን ይችላል፣ የራሳችሁን ባንክ አካውንት በፍጥነት ልታሳድጉ ትችላላችሁ። ወሳኝ ቲፕ ነች። ሶ የመጀመሪያ ቪዲዮአችሁ ምቾት አይሰጣችሁም። ይሄ ነገር ባይዘው ጥሩ ነው። ምቾት ማጣት ማለት ነው ያልተለመደ ነገር ያደረጋችሁ እንደሆናችሁ ማረጋገጫ ነው። that is simple as it is። ፊታችሁ፣ ድምጻችሁ፣ ሐሳባችሁ፣ ጽናታችሁን የምታዩበት ወሳኙ ሞመንት የመጀመሪያ ቪዲዮአችሁን መልቀቅ ሲጀምሩ ነው። ግን እዚህ ጋር ወሳኙ ነገር ቢኖር ምንድነው ብዙም ኦቨርቲንክ ሳታረጉ የሪከርድ በተኗን ጭናችሁ እንድትጀምሩ የሚያረጋችሁ መሆን አለበት። ባይስተካከልም ኤዲቲንጉ አሪፍ ባይሆንም ጀስት አፕሎድ አድርጉት። አፕሎድ ካረጋችሁ በኋላ በሰዎች ፊት ያደጋችሁ ሂዱ። ከዛ ያደጋችሁ ስትሄዱ በዝምታ ስራችሁን ጀምሩ። ለዚህኛው ፖይንት ለእናንተ ሪኮመንድ ማድረገው መጽሐፍ 48 Laws of Power በዝምታ የራሳችሁን ቢዝነስ እንዴት ቢልድ ማድረግ እንዳለባችሁ በጣም ስትራቴጂክ ወይ ነው የሚያስተምራችሁ። እሱን መጽሐፍ ደግሞ አንብቡት። እናም ደግሞ የወደፊት ኤጀንሲያችሁ የእናንተን የመጀመሪያ ቪዲዮ ይፈልጋል። ምን ያሰባችሁን አሁኑኑ ጀምሩት የመጀመሪያ ቪዲዮአችሁ። ሶ በሌላ ቪዲዮ አገኛችኋለሁ። እስከዛ ድረስ እዚህ ጋር ያለውን የሰራሁትን የፕሪቪየስ ቪዲዮ ቼክ ማድረጋችሁን እንዳትረሱ። ሶ ቻው።